እስልምና ለሌብነት አይሆንም። እስልምና ለሙስና አይሆንም። ሁሉም ሮጦ እስልምና ላይ የሚመጣው ለምንድነው? ለውሸት አይሆንም። ሁሉ ነገር ኳሊቲ ነው። አንተ የሆነ ቦታ ስትሄድ ጫማ አይሸትም፣ ማንም ያከብራል። ጥርስ ሲታይ ሲዋካ አይለየውም፣ ንጹህ ነህ። ኒካ ለማሰር ፈለግ ማንም ማሰር እንዳለብህ ነግሯል እስልምና። ታዚያ ቤተሰብ ደረሰብህ እንዴት መቀመጥ እንዳለብህ ለቅሶ አስተምሯል። የአባታችን ውርስ እንዴት እንካፈል ምንም ችግር የለም፣ አላህ ካፍሎ ጨርሰዋል። ምንም የቀረው የለም ዲን። ግቦ ብትቀበል የሰጠውም የተቀበለውም የአላህ ቁጣ ይወረድበት ይላል። እንዴት ሄደህ ትቀበላለህ? መብራት ያልተመድበህ በሰላም ቆጣሪ ትሰጣለህ እንጂ ግቦ አትቀበልም። ዋና ፍሳሽ ተመደብክ ትሰጣለህ፣ ለአሮጊትም ሐቋ ከሆነ ትሰጣለህ። አይ የመኪና ቁልፍ ካልያዘ ግቦ ካልተቀበልኩ አትልም። ለምን? እስልምና አለብህ፣ አላህ አለብህ ውስጥ